እንግዲህ ቬጋስ ውስጥ ደግሞ ሌላ በጣም የሚያስገርመው ነገር ይሄ የምታዩት ስክሪን ነው። ሉል ለሚመስለው በጣም ያስደንቃል። በጣም ብዙ ገንዘብ ነው የወጣበት፣ በጣም ብዙ ብር ነው የወጣበት እና ሉል ነው ዶም ነገር ነው። እንደዚህ እንደምታዩት ሁሉም አቅጣጫ ሳይሆን ኳስ ነው የሚመስለው። ላይክ በሁሉም አቅጣጫ በአንድ ጊዜ ዲስፕሌይ ያደርጋል ማለት ነው እና ሩቅ ቬጋስ ላይ ሩቅ ሆናችሁም ከሩቅ ታዩታላችሁ። ማታ ሌላ ታሪክ ነው። የሚገርም ስክሪን ውስጥ ለዛ ነው ያልገባሁትና ከውጭ ብቻ ያሳየዋችሁ። ሌላኛው እንግዲህ ላስ ቬጋስ ሲባል የምሽት ህይወት ነው አይደለ? በጣም ማታ ሲሆን ይሄ ጨረቃ ነው የሚመስለው አይደል? እስቲ በምሽቱ ለምን አናያትም? ላስ ቬጋስን እናስመሻታለን። ይሄውና ስትመሽ ደግሞ ይሄን ትመስላለች። እስኪ ደግሞ በቀን ተዘዋውረን አይተናታል። አሁን ደግሞ ለምን የኃጢአት ከተማ ወይም the city of sin እንዲሁም ደግሞ what happened in Vegas stay in Vegas ለምን ተባለ የሚለውን እንግዲህ ብዙ የሚረብሽ ድምጽ ምናምን ስላለ ማይኬን አይ ቲንክ እንደዚህ ቢይዘው ሞር ይሰማቸዋል ብዬ አስባለሁ። ስለ ቬጋስ አንዳንድ ነገር እንጫወት። ያው በምሽት እንደምታዩት ነው። በቃ መብራት በመብራት ነው። You're not ready for the rhyme. Energy's war, I've never been glam. Energy በነገራችን ላይ ቬጋስ ከጠፈር ላይ ጭምር ትታያለች በመብራቶቿ ብዛት ማለት ነውና በጣም ብዙ መብራቶች ስላላት ከጠፈር ላይ እንደምትታይ ናሳ ከዚህ ቀደም ባወጣው መግለጫ ገልጿል። የቻይና አንድ ከተማ አለች። ያቺን የቻይና ከተማን ጨምሮ ቬጋስ በደም ከጠፈር ላይ ከሚታዩ የምድር አካባቢዎች መካከል ቬጋስ በጣም ዋናዋ ናት። በጣም ብዙ መብራቶች ስላሉ ተንቆጥቁጦ ነው ከላይ የሚታየውና እንደምታዩት በቃ ኤቭሪ ቦታ መብራት ነው። በጣም ኃይለኛ መብራት ነው የምታዩት። ተመልከቱት ስትሪቱን ሁሉ ስታዩ በቃ ኤኒዌይስ what happened in Vegas stay in Vegas የሚባለው የመጀመሪያው የምሽቱ ህይወት ነው። ምክንያቱም በጣም ብዙ የራቆት ጭፈራ ቤቶች አሉ ከወሲብ ጋር የሚያያዙ በጣም በርካታ አስቀያሚ ይዘት ያላቸው ነገሮች ምሽቱን ይከወናሉ። ቀኑ ሙሉ እንግዲህ ማስታወቂያ ሲሰራ ምን ሲባል የሚዋለው ማታ ላይ ነው ብዙ ጉድ የሚሰራው እዚች ሀገር ላይና ይሄ የወሲብ ንግዱ ጋር ተያይዞ ብዙ ሰዎች እየመጡ እዚህ በጣም በርካታ ጉድ ስለሚፈጽሙ ቬጋስ የተደረገ ነገር ቬጋስ ብቻ ነው የሚወራው። ማለትም በቃ ቬጋስ የተደረገ ነገር ከቬጋስ ውጭ አይወጣም። ምክንያቱም ጉድ ነው። አንዳንዴ የምታዩት ነገር እውነት ነው ይሄ አባባል። አንዳንዴ የምታዩት ነገር የሆነ ሰው ላያምናችሁ ስለሚችል በየመንገዱ አሁን ያየሁት ነገር እኔ ሰው ስለማያምነኝ ባወራም በቃ ለዛ ነው what happened in Vegas stay in Vegas ነው። ቬጋስ የተፈጠረ ነገር ቬጋስ ብቻ ነው የሚቀረው እንጂ አይወራም። ለሌላው ነውር ነው እንደማለት ነው። ብዙ ጉድ ስለሚሰሩ ሰዎች በነገራችን ላይ ከሚመጡ ቱሪስቶች አብዛኛው ቁማርና ይህንን የምሽቱን ከበርቻቻ የወሲብ ንግዱ በአጠቃላይ ይሄን ነገር ፈልገው ነው። በአጠቃላይ ከ70% በላይ የሚሆኑ ቱሪስቶች የሚመጡትና በአመት በ10 ሚሊዮኖች የሚቆጠሩ ማለትም ወደ 40 ሚሊዮን ከዛ በላይ የሚሆን ቱሪስት ነው የሚመጣባት እንግዲህ አንድ ትንሽ ከተማ ማለት ነው። ይሄን ሁሉ የምታስተናግደውና ዙሪያዋ መብራት ነው። ሁሉ ነገር ብልጭልጭ ነውና what happened in Vegas stay in Vegas የተባለው ለዛ ነው። the city of sin ወይም ደግሞ የኃጢአት ከተማ የተባለችበት ዋና ምክንያት ደግሞ እንግዲህ በሃይማኖት መሰረቶች ሁሉ ኃጢአት ነው ተብለው የሚወሰዱ ወይም እንግዲህ በሃይማኖት መሰረቶች ሁሉ ኃጢአት የተባሉ ነገሮች እዚህ ቦታ ላይ ይደረጋሉ፣ እዚህ ቦታ ላይ ይፈቀዳሉ። እዚህ ቦታ ላይ ሁሉም ነገር የምታዩት ነገር በሙሉ በመንፈሳዊ ህይወት የሚደገፉ ባለመሆናቸው የኃጢአት ከተማ ለመባል በቅታለች ማለት ነው። እንግዲህ ለዚህ ነው የኃጢአት ከተማ የሚሏት። በጣም በቃ ሌሊቱን አሁን ስትደንስ ነው የምታድረው ቬጋስ። ስትደንስ ስትጨፍር ነው የምታድረው። የምታዩት ነገር ሁሉ መብራት ብቻ ነው። እዩት፣ በየአቅጣጫው የምታዩት ነገር አያችሁ። ኤፍል ታወር ሲመሽ እንደዚህ የፈረንሳይ ባንዲራ ያረጉበታል። በቃ ፈረንሳይን ነው ለመፍጠር የጣሩት እዚህ ጋር። በስመ አብ ቀውጢ ታዩታላችሁ መብራቱን። ይሄ ቀን የሚያሳየዋችሁ ቅድም ምራቀው ያሳየዋችሁ ኤፍል ታወር ከላይ እንግዲህ ሐውልት ይመስላል። ከስር እንግባና ምን እንደሆነ ላሳያችሁ። አንድ ያው ምንም አዲስ ነገር የለውም። ቬጋስ ላይ የተለመደው ነገር ነው የሚኖርበት አላልኩም። ቁማር ይሄማ ይለያል። ኤፍል ታወር ያው ብረቱ አንድ እግሩ በዚህ ጋር በጣም ሰፊ ነው። ይረበለው ይቆመራል ነው የምልህ። በስማም ሉጣ ምክንያቱም ሽታውን አልቻልኩትም። ይሄ ሲጋራ ብቻ አይደለም ደግሞ ያው ተቀላቀለ ስለሆነ ትንሽ ከባድ ነው።